የስልካችሁ መጨናነቅ ምክንያቱ ስቶሬጅ ብቻ አይደለም። ብዙ ሰዎች በየቀኑ የሚሰሩት አንድ ስህተት አለ። ዛሬ ያንን ስህተትና ስልካችሁን ፈጣን የምታደርጉበትን መንገድ ስቴፕ ባይ ስቴፕ አሳያችኋለሁኝ። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ወደ ቪዲዮ መጀመሪያ የምናደርገው እንግዲህ እዚህ ላይ እናንተ የምትፈልጉትን አፕ ጫን አድርጋችሁ ትይዛላችሁ ማለት ነው። እዚህ ላይ እናንተ የምትፈልጉትን አፕ እንደዚህ ጫን አድርጋችሁ ትይዛላችሁ። አፕ ኢንፎርሜሽን የሚል መጣላችኋል። እሱን ክሊክ ካደረጋችሁ በኋላ ወደዚህ ይወስዳችኋል ማለት ነው። እዚህ ላይ እንደምታዩት ኖቲፊኬሽን እና ፐርሚሽን ስቶሬጅ ቸች የሚል መጣላችኋል። እዚህ ላይ ሞባይል ዳታ የሚለውን አንዴ ክሊክ እናደርጋለን። ሞባይል ዳታ የሚለውን እሱን አንዴ ክሊክ እናደርገዋለን። እዚህ ላይ እንደምትመለከቱት ባክግራውንድ ዳታ የሚል አለ። እሱን ኦፍ እናደርገዋለን ማለት ነው። ከላይ ያለው እሱን ኦፍ እናደርገዋለን። እንደዚህ አድርገን ኦፍ እናደርገዋለን ማለት ነው። ወደ ኋላ እንደዚህ ያደረግን ሁሉንም አፕሊኬሽኖች ባክግራውንድ ዳታውን ኦፍ እናደርጋለን ማለት ነው። ያው አሁን ደግሞ እስኪ ወደ ቻት ጂፒቲ እንግባና አፕ ኢንፎ የሚለውን እንነካለን። እዚህ ሞባይል ዳታ የሚለውን ያው ይሄኛው ኦፍ አድርገነዋል። ያው እናንተ ግን ኦፍ አድርጉት፣ ኦፍ ያላደረጋችሁት አፕ ካለ ማለት ነው። እንደዚህ ያደረጋችሁ ሁሉንም አፕሊኬሽኖች ኦፍ ታደርጋላችሁ። ፒንተረስት ደግሞ እስኪ ኦፍ እናደርጋለን። እንደምታዩት ወደዚህ ፒንተረስቱን አፕ ኢንፎ የሚለውን እንነካለን። እዚህ ላይ ሞባይል ዳታ የሚለውን እሱን ክሊክ እናደርግና ባክግራውንድ ዳታ የሚለውን እሱን ኦፍ እናደርገዋለን። ወደ ኋላ እንመለሳለን። ከዛ ምን እናደርጋለን? ወደ ቅድሙ ኦፍ ያደረግነው እንመለስና እሱን አንዴ ክሊክ እናደርገዋለን እንደ ቅድሙ ማለት ነው። ጫን አድርገን እንይዘዋለን። እንደዚህ ማለት ነው። ጫን አድርገን እንይዘዋለን። አፕ ኢንፎ የሚለውን እንደገና እንገባለን ማለት ነው። ከዛ እዚህ ላይ ምን እናደርጋለን? እዚህ ላይ እንደምትመለከቱት እንግዲህ ስቶሬጅ ከች የሚለውን እሱን አንዴ ክሊክ እናደርገዋለን። እዚህ ላይ ስቶሬጅ ከች የሚለውን ክሊክ እናደርጋለን። ከዛ እዚህ ላይ ክሊር ከች የሚለውን እሱን እነካዋለን ማለት ነው አንዴ። ከዛ እንደዚህ አድርገን ክሊር እናደርገዋለን ማለት ነው። እንደገና እንመለስና ሁሉንም አፕሊኬሽኖች እንደዚህ ያደረግን ክሊር ከች እናደርገዋለን። ያው ወደ ፒንተረስት እንገባለን። የኛውም ክሊር ከች እናደርገዋለን ማለት ነው። ስቶሬጅ ከች የሚለውን ክሊር ከች እናደርገዋለን የኛውም። ያው እናንተ እንደዚህ ያደረጋችሁ ሁሉንም አፕሊኬሽኖች ክሊር ከች እና ባክግራውንድ ዳታዎችን ያጠፋችሁ እንደዚህ ያደረጋችሁ ማስተካከል ትችላላችሁ። እዛ ላይ ምን እናደርጋለን ማለት ነው? ግዴታ ማለት ነው ስቶሬጃችን 5 ጂቢ ፍሪ ግዴታ መኖር አለበት። ሲቲንግ ውስጥ እንገባለን። እዚህ ላይ እንደምታዩት እንግዲህ ስቶሬጅ የሚል አለ ማለት ነው። እዚህ ላይ እንደምታዩት ስቶሬጅ የሚል አለ። እሱን አንዴ ክሊክ እናደርገውና እዚህ ላይ ዝርዝር ያመጣልናል ማለት ነው። ግዴታ ማለት ነው እዚህ 5 ጂቢ ፍሪ መኖር አለበት ስልካችን እንዳይጨናነቅ ማለት ነው። እንደዚህ ያደረጋችሁ ማስተካከል ትችላላችሁ ማለት ነው። ይህ ቪዲዮ ከጠቀማችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።